ዛሬ ይዤላችሁ የመጣሁት እንደዚህ ያማረ የቀይ ፎሶሊያ ሰላጣ አሰራር ነው። ቀለል ባለ መልኩ ቶሎ ሊደርስ በሚችል መልኩ ነው የሰራሁት። እናንተ ደግሞ እንደየቤታችሁ ሰፋ አድርጋችሁ መስራት ትችላላችሁ። ግብአቶቹን አብረን እናያለን። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ደግሞ ለየት ያለ ቦለቄ ፎሶሊያ ሰላጣ አሰራር ይዤላችሁ መጥቻለሁ። የሚያስፈልገኝ ግብአት በእንዲህ አቅርቤያለሁ። የተቀቀለ ቦለቄ፣ እንዲሁም ደግሞ እርጎ፣ ሎሚ፣ ነጭ ሽንኩርት፣ ከሙን፣ ሩብ የሻይ ማንኪያ፣ ሩብ የሻይ ማንኪያ ቀንዶ በርበሬ፣ ሩብ የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ሜንት ናና ማለት ነው። እነዚህን አቅርቤያለሁ። እናንተ ቲማቲም እና ሽንኩርት መጨመር ከፈለጋችሁ መጨመር ትችላላችሁ። በነጩም መስራት ይቻላል ማለት ነው። በቀይም ባይሆን በነጩም መስራት ትችላላችሁ። እኔ ደግሞ ከሽንኩርትና ከቲማቲም ውጪ ነው የምሰራው ዛሬ። እንዲሁም በተለያየ አትክልቶች አድርጋችሁ ሰላጣ ላይ መጨመርም ትችላላችሁ። እኔም በተለያየ ጊዜ በተለያየ አይነት ስለምሰራው ማለት ነው። እና ውድ ቤተሰቦቼ ትወዱታላችሁ፣ ሞክሩት። እንደዚሁ ቀለል አድርጋችሁ መስራት ስለሚቻል ማለት ነው። ቶሎ ብላችሁ ልሰሩት የምትችሉት ነገር ነው። ቤታችሁ ውስጥ የተቀቀለ ቦለቄ ካላችሁ ማለት ነው ቶሎ ብላችሁ ሰርታችሁ መመገብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አግዙኝ፣ አበረታቱኝ፣ ድካሜን ንገሩኝ፣ ለምን እንዳስተካክል ማለት ነው። የጎደለው ነገር እንደዚህ አድርጌ ብላችሁ ንገሩኝ። እዚህ ጋር ደግሞ መጀመሪያ ሎሚ፣ የወይራ ዘይት፣ ነጭ ሽንኩርት፣ ቅመሞቹን አንድ ላይ አድርገን እናደባልቀዋለን። ይሄኛው ለየት የሚያደርገው ከሙን መኖሩን ነው። ከሙን ደግሞ ከዚህ ሰላጣ ጋር ይሄዳል። እንዲሁም ደግሞ ሜንት፣ ነጭ ሽንኩርት ለዚህ ለፎሶሊያ ሰላጣ በጣም ወሳኝ የሆኑ ግብአቶች ናቸው ማለት ነው። እርጎም ጋ ማለት ነው። ዋናው እነዚህ ናቸው ማለት ነው። እና በሌላ ጊዜ ደግሞ ከዚህ በፊት በብዙ አይነት ሰርቸዋለሁ። የተለያዩ ሰላጣዎች ላይ ጨምረዋለሁ። እንዲሁም ደግሞ እየተቀቀለው ቦለቄው እንደ ፉልም መስራት ይቻላል ማለት ነው። እንደ ወጥ እንደ ፉል ወጥ መስራት ትችላላችሁ ማለት ነው። እኔ እሱን ሰርቼ የተረፈኝን ነው እዚህ ጋር ሰላጣ እየሰራሁት ያለው ማለት ነው። በጣም ነው የሚጣፍጠው እንደ ወጥ ስትሰሩት ራሱ ማለት ነው። እና በዚህ መልኩ አደባልቀን ከጨረስን በኋላ ይህንን እንጨምረዋለን። አረንጓዴ ነገር መጨመር ከፈለጋችሁ ሜንቱን አረንጓዴ ካላችሁ ፍሬሽ ማለት ነው መጠቀም ትችላላችሁ። እንዲሁም ደግሞ ፐርስሊ ከፈለጋችሁ ፐርስሊ መጨመር ትችላላችሁ። እንደየምርጫችሁ ማለት ነው፣ እንደየሰው ምርጫ። እኔ ደግሞ እንደዚህ ነው የፈለኩት፣ እንደዚህ ነው የምወደው፣ እንደዚህ ሰራሁት ማለት ነው። ግን እናንተ ሽንኩርት፣ ቲማቲም መጨመርም ከፈለጋችሁ ትችላላችሁ። ወይ ፐርስሊ ወይ ሪሃን ፍሬሹ ወይ ደግሞ ሜንት ናና ፍሬሹን ካላችሁ መጠቀም ትችላላችሁ። ውድ ቤተሰቦቼ ስለነበረኝ ጊዜ ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። ይህንን ቪዲዮ ደግሞ ከወደዳችሁት ሼር፣ ላይክ በማድረግ ሀሳብ አስተያየታችሁ በመስጠት አግዙኝ፣ አበረታቱኝ እላለሁ። አቀራረቡ ደግሞ እናንተ እንደተመቻችሁ ማቅረብ ትችላላችሁ። አሳምራችሁ ዲኮር አድርጋችሁ ማቅረብ ትችላላችሁ። እንደዚህ በዚህ መልኩ ከላይ ያው ፐርስሊ ነው እየተጠቀምኩ ያለሁት። እናንተ ደግሞ አንድ ላይ ማደባለቅም ትችላላችሁ። በዚህ መልኩም አሳምራችሁ ማቅረብ ትችላላችሁ። የዛሬ ቪዲዮ ይሄ ይመስላል። በሌላ ጊዜ ደግሞ በሌላ አሰራር እንገናኛለን። እስከዛ መልካምን ሁሉ እመኝላችኋለሁ። ውድ ቤተሰቦቼ ሰርታችሁ ሞክሩት። ለጤና ተስማሚ ለስለስ ያለ ማይከብድ ስለሆነ ትወዱታላችሁ። አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።